በእርግጥ ሞሪንጋ ቴስቴስትሮንን ይጨምራል ወይ? አዎ ይጨምራል። ይሄን እንግዲህ ለማወቅ የተለያዩ ጥናቶችን ማገላበጥ ያስፈልጋል። እንግዲህ ቴስቴስትሮን እንዲጨምር ያደረገው በምን ምክንያት ነው ወይም በምን ሁኔታዎች ነው ብለን ማለት ወይም መጠየቅ ተገቢ ነው። እንግዲህ ይሄንን ስንመለከት የተለያዩ ምክንያቶች ጋር እንሄዳለን። አንደኛው ከፍተኛ የሆነ የናይትረስ ኦክሳይድ ምርትን ወደ ሰውነታችን ውስጥ በመክተት ብለድ ፍሎ በከፍተኛ ሁኔታ እንዲዘዋወር በማድረግ እና ነፃ እንዲሆን በማድረግ የቴስቲስን ስራ በማቀላጠፍ ነው አንደኛ። ሁለተኛ ደግሞ በውስጡ ከፍተኛ የሆነ የዚንክ መጠን አለ። ይሄ የዚንክ መጠን ደግሞ በተዘዋዋሪ መንገድ በሰውነታችን ውስጥ ሊመረት ስለሚችለው የቴስቴስትሮን መጠን ላይ ከፍተኛ አስተዋጽኦ አለው። ስለዚህ እነዚህን ነገሮች በማድረግ ቴስቴስትሮን እንዲጨምር ያደርጋል። ሞሪንጋ በከፍተኛ ሁኔታ ጡንቻን ይገነባል። ሲገነባ አንደኛ ቴስቴስትሮንን በመጨመር፣ ሁለተኛ ከፍተኛ የሆነ ፕሮቲንን በውስጡ በመያዙ፣ ሶስተኛ ከፍተኛ የሆነ ካልሲየምን በመያዙና የተለያዩ ቫይታሚኖችን በመያዙ ምክንያት የጡንቻ ግንባታ እንዲጀምር ወይም ደግሞ ሲንተሲሱ እንዲፋጠን የሚያደርግ እጅግ በጣም ተአምረኛ ልንለው የምንችለው ንጥረ ነገር ነው ማለት ነው።